28 የጠላት ኃይል የተደመሰሰበትና 44 የጦር መሳሪያና 26 ሚሊሻና ፖሊስ የተማረከበት የዱራ አውደ ውጊያና የጀነራሎቹ ክህደት ብልጽግና እየተንበረከከ ይመስላል። ፋኖ ጥቃቱን አጠናክሮ ቀጥሏል። ተጨማሪም ይዘናል። እስከ መጨረሻው ይከታተሉ። መጋቢት 26 2018 ዓመተ ምህረት የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ 303ኛ አሳምኖ ኮር 19ኛ ክፍለ ጦር ዋክሹም ብርጌድ በደሃና ወረዳ ዱራ ቀበሌ ተከማችቶ በነበረው ሚሊሻና ፖሊስ አባላት ላይ የማያዳግም እርምጃ ወሰደ። ብርጌዱ መጋቢት 26 2018 ዓ.ም ከንጋቱ 10 ሰዓት እስከ ረፋዱ 3 ሰዓት በወሰዱት መብረቃዊ ጥቃት ደሃና ወረዳ ዱራ ቀበሌ ተከማችቶ የሚገኘውን ሚሊሻና ፖሊስ 28 ተደምስሶ 26ቱ የተማረከ ሲሆን 34 ክላሽንኮቭ፣ 7 ሲሜኖ ክላሽ እና 3 እስኪ በጥቅሉ 44 የጦር መሳሪያ ተማርኳል። በሌላ መረጃ መነሻውን አይና ከተማ አድርጎ ቡግና ወረዳ 09 ግሉሃ ቀበሌ የተንቀሳቀሰው የፋሺስቱ የአብይ አህመድ ዙፋን አስተባባቂ ሰራዊት ከሃዲው ፍቅሩ ሙሉዬ ግባ የፋኖ ሰራዊት ይበተናል፣ ከፊሉ እጅ ይሰጣል ብሎ እቅድ ይዞ የመጣው የብልጽግና ጦር 19ኛ ተፈራ ማሞ ክፍለ ጦርን ለማጥቃት በመጣበት ቅጽበት ፋኖቹ ባደረጉት የደፈጣ ውጊያ ታላቅ ድልን ተጎናጽፈዋል። በዚህ የደፈጣ አውደ ውጊያ 34 የጠላት ኃይል ሲደመሰስ 43 ቁስለኛውን በማንጠባጠብ የተመለሰ ሲሆን የፋኖን ክንድ መቋቋም ያቃተው ጠላት በንጹሃን ላይ የጭካኔ ብትሩን አሳርፏል። የሶስት ግለሰቦችን ቤት በማቃጠል የቀበሌው ነዋሪ ሁለት ወጣቶችን ፋኖ ናቸው በማለት በክላሽ በማቆሰልና ሁለት ከብቶችን በጥይት ደብድቦ በመግደል የጭካኔ ጥጉን አሳይቷል። የምዕራብ ወሎዋ መከነ ሰላም ከተማ ውስጥ መቀመጫውን አድርጎ ግራ ቀኝ ያሉ ወረዳዎችን በመወረር ንጹሃንን ሲገልና ንብረት ሲያወድም የምናውቀው የፋሺስቱ የአብይ አህመድ ሰራዊት 4 ምሽጎች ሌሊቱን ተሰብረዋል። በመከነ ሰላም ግንባር ከትናንት አመሻሽ ጀምሮ ሌሊቱን በፋሺስቱ የአብይ አህመድ ዙፋን ጠባቂዎች ላይ የአፋብን ምስራቅ አማራ ቀጠና ምኒልክ እዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት ጥቃት ሰንዝሮ አመርቂ ውጤት አስመዝግቧል። በቅርቡ ከተለያዩ እዞች ተጣኩሞ 11ኛ እዝ በሚል ስያሜ የተደራጀው የፋሺስቱ አብይ መከላከያ ሰራዊት በወገን ኃይል ላይ በሞርተር የታገዘ ተኩስ ቢከፍትም ሞት አይፈሬዎቹ የአማራ ልጆች በፈጸሙት የጦር ሜዳ ጀብዱ ጠላት ሱባ ሜዳ፣ ክሬቸር፣ ሶዬ እና አሜጃ የተባሉ ቦታዎች ላይ ያዘጋጃቸውን ምሽጎች ለቆ እንዲፈረጥጥ የተደረገ ሲሆን የተደመሰሱ የጠላት ኃይል አባላት ስለመኖራቸውም ነው ከስፍራው የደረሰን መረጃ የሚያመለክተው። የብልጽግና መከላከያ የ11ኛ እዝ 203ኛ ኮር 87ኛ ክፍለ ጦር እግረ ሰራዊት በሜካናይዝድ ምድበኞች ታግዞ የተሰለፈ ቢሆንም የውጊያ በላይነት በ29ኛ ክፍለ ጦር ሰራዊት ተወስዶበት በርካታ አባላቱን የተነጠቀ ሲሆን ቁስለኛም እንደታቀፈ ተረጋግጧል። በተለምዶ ሶዬ ተብላ በተጠራው አካባቢና ቆርኬ ሚካኤል አጠገብ የጠላት አስከሬን መንገድ ላይ ወድቆ እንደነበረ የዓይን እማኞች ገልጸዋል። አንድ ጋንታም ይሆን የጠላት ኃይል መመታቱንም ነው ለማረጋገጥ የቻልነው። በተለይ በሶዬ በኩል ለማለፍ በማሰብ የትኩስ ጫና ለመፍጠር የሞከሩ የጠላት ኃይል አባላት ከተወሰኑት ውጪ በፋኖ ጥይት እንደተመቱ የሚያሳይ መረጃ ደርሶናል። የ29ኛ ክፍለ ጦር ፋኖች የጠላትን ምሽግ በመስበር ወደ ከተሚቱ የገቡ ሲሆን ጠላት በበኩሉ ካምፑን ጭምር ለቆ ወደ ከተሚቱ ፈርጥቷል። የ29ኛ ክፍለ ጦር አዛዥ አርበኛ ስንደው ገዜና ምክትሉ አርበኛ ሆነለት ገዜ እንዲሁም የክፍለ ጦሩ ዘመቻ መመሪያ ኃላፊ አርበኛ መብሬጭ አብሲ በጋራ በመሆን የመሩት ኦፕሬሽን የጠላት አከርካሪ ክፉኛ ተሰብሯል ሲል የአፋብን ምስራቅ አማራ ቀጠና ምኒልክ እዝ 105ኛ ኮር ህዝብ ግንኙነት ክፍል ለእዙ የላከው የአውደ ውጊያ ሪፖርት ገልጿል። በቀን 25/7/2018 ዓ.ም በአማራ ክልል ሸዋ ጠቅላይ ግዛት መንዘ ግሼ አውራጃ መንዝ ማማ ወረዳ 07 ቀበሌ ብልጽግና የውሸት ማጨበሪያ ሆነው 7ኛው ሀገር አቀፍ ምርጫ ምራጮች ካርድ ለህዝብ እያስተላለፉ ሲያሉ ከውስጥ አርበኞች የደረሳቸውን መረጃ መሰረት በንስሮቹ ደጃጅማች ተስማ እርገቴ ልጆች ልዩ ኦፕሬሽን የተሰራ ሲሆን የምርጫ ካርድ አሰራጮች ሲያመልጡ የምርጫ ካርዱን በቁጥጥር ስር አውለዋል። በሌላ በኩል የኦህዲ ብልጽግና ምርጫ ለማካሄድ በቀይ የሰየማቸውን ቀጠና ወደ ቢጫና አረንጓዴ ለመቀየር የጌቶቹ ትዕዛዝ ተቀብሎ የተገሳቀሰው በኦሮሞ ብሔረሰብ ዞን ደዋ ጨፋ ወረዳ በተረፍ ቀበሌ ጉምሃ፣ አብሎሽ፣
አጋጭት ትምህርት ቤትና እሸቱ አገር ቀብር ላይ በአስቴ ጎማድ ምድር ድሮኖች ድባቅ ተመቷል። የአንትሮኪያ ግምዛ ወረዳ ዋና አስተዳዳሪ አቶ ደምስ አበራ ከአሽከሮቹ ጋር በህዝብ ላይ ከፍተኛ ግፍ እየፈጸመ ሲሆን በ25/7/2018 ዓ.ም ከመቅደሳ ቀበሌ አቶ ደምስ አበራ ቆሞ ያስፈጸመው ግፎች የ22/7/2018 ዓ.ም ሁለት መቅደሳ ቀበሌ አርሶ አደር የሆነውን ወጣት ጀማል ሰይድ መኮይ ማክሰኞ ገበያ ፍይል ሸጦ ሲመለስ 5000 ብር በአደባባይ ዘርፎታል። ጠላት በቀን የሚያደርገው ሙከራ ፍጹም አልሳካ ማለቱን ተከትሎ በሌሊት ተደጋጋሚ ሙከራ እያደረገ በሚገኝበት በዚህ ወቅት ትናንት በሌሊት ክብር አዳማ ጥምር ጦር የሚለውን የጋፈፋ ሰራዊት በመያዝ ወደ ሰካላ ወረዳ የፋኖ ቀጠና በማምራት ከበባ ለማድረግ አስቦ የተንቀሳቀሰ ቢሆንም የ105ኛ ኮር 44ኛ ክፍለ ጦር ነበልባሎች የተካኑበትን ደፍጣ በመጠቀም ጠላትን ሲለበልቡ ታድረዋል። ከበባና ወከባ ለመፍጠር አስቦ የተንቀሳቀሰው አራዊት ቡድን 11 ሬሳ ጥሎ 15 በላይ ቁስለኛ አንጠልጥሎ በእሳት እየተለበለበ ወደ መጣበት ብር አዳማ ፈርጥጦ ሊገባ ተገዷል። ጠላት ምንም አይነት የወታደራዊ የበላይነት ማግኘት አለመቻሉን ተከትሎ ሁለት ንጹሃን ገበሬዎችን ከቤታቸው በሌሊት አስወጥቶ ቁስለኛ በማሸከም አፋኖ ወስዷቸዋል። የብር አዳማ ጤና ጣቢያ በዚህ ሰዓት ለመከላከያ ሕክምና ብቻ እያገለገለ ለማህበረሰቡ ፍጹም ዝግ ሆኖ በአካባቢው ሁሉ ምንም አይነት ህዝብ እንዳያልፍ ተከልክሏል ሲሉ የከተማው ነዋሪ መረጃውን አጋርቶናል። ከሰሞኑ በተመሳሳይ ሁኔታ በሶስት አቅጣጫ በመንቀሳቀስ ወደ ሰከላ ለመግባት ሲሞክር ቲሊሊ ከተማ አቅራቢያ በ44ኛ ክፍለ ጦር ተገርፎ ከ30 በላይ ሬሳ በመጣል ድርዘን በላይ ጥቁር ክላሽ እንደተማረከ ይታወቃል። በድል ታጅቦ የቆየው ክፍለ ጦር ራሱን እንደ እንስራ ደሶ የጠላትን ቅስም እየሰበረ ይቀጥላል። የድል ዜና የአፋብን ሸዋ ጠቅላይ ግዛት አሳንመው እዝ በአራት አቅጣጫዎች የመታውን የጠላትን ኃይል በመምታት ድልን ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳንመው እዝ ትላንት ታሪካዊ አንድነቱን ባበሰረ ማግስት በዛሬው ዕለት በከፈተው መጠነ ሰፊ ማጥቃት በወንበር አስጠባቂው የአብይ አህመድ ሰራዊት መከላከያ በአድማ ብተናና በሚሊሻ ኃይሎች ላይ በከፈተው አውደ ውጊያ ከፍተኛ ድልን ተቀዳጅቷል። ከሁለቱ ግዙፍ ኮሮች በተወጣቹ ሻለቆች የጠላትን ኃይል እንደ ገብስ ሲወቁ ተምሽተዋል። ሙሐመድ ቢሁነኝ ኮር ተሰማ አርገት የክፍለ ጦር ከመሃል ሜዳ ተነስቶ ወደ ባሽ ይገሰገስ የነበረውን የአገዛዙን አራዊት ሰራዊት መንገድ በመዝጋትና የገነባውን ምሽግ በመሰባበር በወሰዱት መጠነ ሰፊ ማጥቃት ወደ መጣበት እንዲፈርጥ አድርጓል። በግሸው ወጀድ ጦር መሳያ ግንባር የሙሐመድ ቢሁነኝ ኮር ያስቴጉማ ተራራ ክፍለ ጦር ከግሸው ወደ ወጀድ የሚወስደውን ዋና መስመር ይዞ የነበረውን የጠላት ኃይል ድባቅ መጥቶታል። በዚህ ውጊያ አንድ ሙሉ የጠላት ኤፍኤስአር ኢዙዙ ሙሉን ጠላት ኃይል ለወሬ ነጋሪ ባልተረፈ ሁኔታ አይቀጡ ቅጣት ተቀርቷል። እንዲሁም ከአጣዬ መሃል ሜዳ መስመር የአጼ ዘርዓ ያዕቆብ አንድ ኮር ስር የሚገኙት የ7 ክፍለ ጦርና የአጼ ይኩኖ አምላክ ክፍለ ጦር በአንድነት በመሆን ከአጣዬ ወደ መሃል ሜዳ በሚወስደው መንገድ ጓሳ ላይ መሽጎ የነበረውን ወራሪ ኃይል አመድ አድርገውታል። በዚህም አራቱ ክፍለ ጦሮች በወሰደው ብርቱ እርምጃ በጠላት ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ ደርሶበታል። በዛሬው አውደ ውጊያ የባዲንና የብልጽግና ወንበር ጠባቂ ኃይሎች በርካታ የጦር መሳሪያዎችና ትጥቆች በፋኖ እጅ ተማርከዋል። ትናንት በአንድነት ቆምን፣ ዛሬ ደግሞ በተግባር ድልን ማብሰራችን ለኛ የአማራ የነጻነት ማማ ጠላት የውድቀት መጨረሻው እንደሆነ ያሳይተናል። መደራሻው ድልና ነጻነት የሆነው የአማራ ሕዝብ ህልውና ተጋድሎ ጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። አካውንት ኦፍ የአፋብን ሸዋ ጠቅላይ ግዛት አሳንመው እዝ አጼ ዘርዓ ያዕቆብ አንድ ኮር ህዝብ ግንኙነት ነው። አንድ አማራ ላንጨርስ አልጀመርንም። ምረር አማራ፣ ድል ለአማራ ፋኖ፣ ድል ለአማራ ህዝብ። 25/07/2018 ዓ.ም የኒስሬ አምሐራ